በየቀኑ አዘውትረን ለብ ያለ ውሃ ከሎሚ ጋራ ብንጠጣ በሰውነታችን ላይ ምን አስደናቂ ለውጥ ልናይ እንደምንችል ታውቃላችሁ? እነዚህን 5 ጠቀሜታዎች ልናገኝበት እንችላለን። አንደኛውና የመጀመሪያው የምግብ መፈጨት ስርዓትን የሚያነቃቃልን ሲሆን፣ ሁለተኛው ደግሞ ሰውነታችንን ያጸዳልናል። ሶስተኛ ደግሞ በሽታን የመከላከል አቅማችንን ያጠናክርልናል። አራተኛ የሰውነት ክብደትን ለመቀነስ ያግዘናል። አምስተኛ ለቆዳ ውበት ጥራት ይረዳናል። እነዚህን 5 ጠቀሜታዎችንና እንዲሁም ደግሞ ጉዳቶችን በዝርዝር የምናይ ይሆናል። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የጽጌ ማዕድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ ላለሁኝ፣ አዳዲስ ከሆናችሁ ለቤቴ ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንግባ። በየቀኑ ጠዋት ላይ ለብ ያለ ውሃ መጠጣት በተለይም ደግሞ ጥቂት ሎሚ ጨምረንበት ለጤናችን በጣም በርካታ እና ግሩም ጥቅሞችን ልናገኝበት እንችላለን። ይህ ልማድ በሰውነታችን ውስጥ ትልቅ ለውጥ ሊያመጣ ይችላል። ዋና ዋናዎቹን ስናይ ወደ መጀመሪያው እንሄድ። የምግብ መፈጨት ስርዓትን ያነቃቃልናል። ለብ ያለ ውሃ በጠዋት ሆድ ባዶ እያለ ሲጠጣ የጨጓራና የአንጀት እንቅስቃሴን ያፋጥናል። ሎሚ ደግሞ ጉበትን በማነቃቃት ምግብ ለመፍጨት የሚረዳውን ቢል የተባለ ፈሳሽ በከፍተኛ ሁኔታ እንዲያመርት ይረዳል። ይህም የሆድ መነፋትንና ድርቀትን ይከላከልልናል ማለት ነው። ወደ ሁለተኛው ስንሄድ ሰውነትን ያጸዳልናል። ሎሚ በተፈጥሮ የሽንት ፍላጎትን ስለሚጨምር በሰውነታችን ውስጥ ያሉ አላስፈላጊ ቆሻሻዎችንና መርዛማ ነገሮችን በሽንት መልክ በፍጥነት እንዲወገዱ ያደርጋል። ይህ ደግሞ ለኩላሊት ጤንነት በጣም ጠቃሚ ሆኖ ይገኛል ማለት ነው። ሶስተኛ በሽታ የመከላከል አቅምን ያጠናክራል። ሎሚ በቫይታሚን ሲ የበለጸገ በመሆኑ በሽታ የመከላከል አቅማችንን ይገነባል። ጠዋት መውሰድ ከጉንፋን፣ ሳል እና ከተለያዩ ኢንፌክሽኖች ለመከላከል ይረዳናል። በተጨማሪም በሎሚ ውስጥ የሚገኘው ፖታሲየም ለአንጎልና ለነርቭ ስራ እንዲሁም ለደም ግፊት መስተካከል ይጠቅማል። አራተኛ የሰውነት ክብደትን ለመቀነስ ያግዘናል። በሎሚ ውስጥ ፔክቲን የተባለ የፋይበር አይነት ይገኛል። ይህም የረሃብ ስሜትን የመቀነስ ባህሪ አለው። እንዲሁም ለብ ያለ ውሃ የሰውነትን ሜታቦሊዝም ምግብን ወደ ኃይል የመቀየር ሂደት ስለሚያፋጥን ስብን በቀላሉ ለማቃጠል ይረዳል ማለት ነው። አምስተኛ ለቆዳ ውበትና ጥራት። በሎሚ ውስጥ ያሉት አንቲኦክሲዳንቶች እና ቫይታሚን ሲ በቆዳ ላይ የሚወጡ የእርጅና ምልክቶችን እንደ መሸብሸብ ያሉ እና ጥቋቁር ነጠብጣቦችን ለመቀነስ ይረዳሉ። ደምን የማጥራት አቅም ስላለው ቆዳችንን ጥርት ያለና ፍክት ያለ እንዲሆን ይረዳናል ማለት ነው። በስተመጨረሻ ጉዳቶቹን ስናይ ደግሞ አንደኛው ለጥርስ ያለውን ጉዳት እንይ። የሎሚ አሲድ የጥርስን ውጫዊ ክፍል ቀስ በቀስ ሊጎዳ ይችላል። ስለዚህ ምን ማድረግ አለብን? ዘውትር ከተጠቀምን በኋላ በንጹህ ውሃ ማለትም ንጹህ በሆነ ውሃ መጉረጥመጥ ያስፈልጋል ማለት ነው። ሌላው ደግሞ የጨጓራ ማቃጠል ስሜት ያለበት ሰው ሎሚ አሲዳማ ስለሆነ የጨጓራ ግድግዳን ሊያበሳጭ እና የቃጠሎ ስሜት ሊፈጥር ይችላል። ስለዚህ የጨጓራ ወይንም የቃጠሎ ችግር ያለባቸው ሰዎች መጠኑን በጣም መቀነስ ወይንም በባዶ ሆድ ከመውሰድ መቆጠብ አለባቸው። መጠነኛ የሆነ ትንሽ ምግብ ተመገበው ከዛ በኋላ ቢጠጡት ይመከራል። ሌላው በተደጋጋሚ ለሽንት መቸኮል ነው። ሎሚ ሽንትን የመግፋት ባህሪ ስላለው በሰውነት ውስጥ ያለውን ፈሳሽና ሶዲየም በሽንት መልክ ቶሎ እንዲወጣ ያደርጋል። መጠኑን ማስተካከል ለዚህ ደግሞ ያግዘናል። ማለትም አብዝተን አለመጠቀም። ለምሳሌ ግማሽ ሎሚ በቂ ነው። እንዲሁም ደግሞ
ይህንን ከወሰድን በኋላ ወይንም ይህን ከጠጣን በኋላ ደግሞ ውሏችንን ንጹህ ውሃ መጠጣትም ማዘወተር አለብን ማለት ነው። ሌላው የአፍ ውስጥ ቁስለት ነው። የመጨረሻ ላይ የምናየው የአፍ ውስጥ ቁስለት በአፍ ውስጥ የሚወጡ ትናንሽ ነጭ የሆኑ ቁስሎች ካሉ የሎሚ አሲድ ቁስሉ የበለጠ እንዲቆጣና ቶሎ እንዳይድን ስለሚያደርገው በአፍ ውስጥ ቁስል የሚኖርበት አንድ ሰው የሎሚ ውሃ መጠጣቱን ለጊዜው ቢያቆም ይመረጣል። ቁስሉ እስኪድን ድረስ ማለት ነው፣ እንዳያባብስበት። ስለዚህ የሎሚ ውሃ ጠዋት ጠዋት መጠጣት ጥቅሙ ብዙ ቢሆንም ከመጠን ማሳለፍ ግን ጨጓራ ሊጎዳና ለድርቀት ሊዳርግ ይችላል። ስለዚህ በጥንቃቄ በመጠኑ መጠቀም ይኖርብናል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ሳምንት ደግሞ በሌላ ቪዲዮ እስከምንገናኝ እስከ ሳምንት መልካም ሳምንት ይሁንላችሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከወደዳችሁት ደግሞ ሼር አድርጉላለሁኝ። ባይ